ግብርና እጅግ የተከበረ ሙያ እንደሆነ ባገኘችው አጋጣሚ ሁሉ ትናገራለች። ለሷ ከምንምና ከማንም በላይ የልብ ፍላጎቷ ብቻ ሳይሆን የህይወት ጥሯ ጭምር ነው። ግብርና ብዙ ጊዜ ቦቲ ጫማን ተጫምታ በዘራቻቸውና በቆፈረቻቸው ሰብሎችና አትክልቶቿ መካከል ስትዘዋወር መመልከትም ለብዙዎች እየተለመደ ነው። ስለማን እንደማወራ አሁን በቅጡ የገመታችሁ ይመስለኛል። የተወደዳችሁ ተከታታዮቻችን ከመንግስት ሰራተኛ ቤተሰቦቿ የተወለደችው በረከት ወርቁ ወይም ደግሞ ብዙዎች በማህበራዊ ሚዲያ በሚያውቋት ስሟ በረከት ገበሬዋ ስለሷ ነው ዛሬ የምነግራችሁ። ሰላም የተከበራችሁ በዓለም ዙሪያ የምትገኙ ውድ የግሎባል ኒውስ ተከታታዮቻችን እንደምናላችሁ፣ እንደምንስከርማችኋል። ፈጣሪ ይመስገን እኛ ደህና ነን። ዛሬ ሰሞነኛ ስለሆነው በረከት ገበሬዋ እየተሰሙና አዳዲስ እየወጡ ስለሚገኙ መረጃዎች በስፋት እንነግራችኋለን። ለመሆኑ በረከት ገበሬዋ ማናት? ትውልድና እድገቷስ የት አካባቢ ነው? እንደዚሁም ደግሞ አሁን የገጠማትስ ነገር ምን ይሆን? ወንጀልና ጥፋቷስ የቱ ጋር ነው? የሷስ ምላሽ ምን ይሆን? ዛሬ በልዩ ዝግጅታችን ልናስደምጣችሁ ምርጫችን አድርገነዋል። ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ወደ መረጃችን እናልፋለን። የኢኮኖሚ መሰረቷን በግብርና ስራ ላይ ላደረገች ሀገር እንደዚች አይነት ብርቱ ሴት ማግኘት መታደልም መሰጠትም ነው። ከመንግስት ሰራተኛ ከሆኑት ቤተሰቦቿ የተገኘችው በረከት ወርቁ የመጀመሪያና ሁለተኛ ደረጃ ትምህርቷን በሐዋሳ ከተማ ነው ያጠናቀቀችው። ከዚያ በኋላም ለስራ ወደ ደቡብ ሱዳን እንዳቀናችና በዚያም ጥሩ ልምድ እንዳገኘች ይነገርላታል። በረከት ወርቁ ወላይታ ውስጥ በ600 ሄክታር መሬት ላይ አትክልትና ፍራፍሬ ታመርታለች። ራሷን ታታሪዋ ገበሬ በረከት ገበሬዋ እያለችም በመጥራት ትታወቃለች። ይህንን ያስመሰገናትን ስራዋን ከመጀመሯ አስቀድሞ ነዋሪነቷ አየርላንድ ደብሊን ግዛት ውስጥ እንደነበርም ይነገራል። አሁን የ3 ልጆች እናት ናት። ይህች ብርቱ ገበሬ አው በረከት ገበሬዋ በአንድ ወቅት በማህበራዊ ሚዲያ ስሟ የናኘ ሁሉም አይንና ጆሮን የሰጣት አሁን ላይ ችግር ውስጥ ገብታለች። የማህበራዊ ሚዲያውም ሰሞነኛ የማድመቂያ ወሬ ሆናለች። ብዙዎች በበጎ የሚያውቋት ብርቱዋ ሴት በወንጀል እየተፈለገች ነው የምትገኘው። ለመሆኑ ይህች ሴት ምን ገጥሟት ይሆን? መረጃዎችን ከዚህም ከዚያም ማሰባስበናል። ከቅርብ ጊዜ ወዲህ ስማቸው በመደበኛው ሚዲያና በማህበራዊ ሚዲያ ገዝፎ ከወጡ ባለሀብቶች መካከል በቅጽል ስሟ በረከት ገበሬዋ፣ ሙሉ ስሟ ደግሞ በረከት ወርቁ አደራ በመባል የምትታወቀው ግለሰብ ትገኝበታለች። ግለሰቧ ከጥቂት ወራት በፊት እኔን ሁሌ የሚያስጨንቀኝ የሚያሳስበኝ ነገር ጠቅላይ ሚኒስትራችን ደከመኝ፣ በቃኝ፣ ትንሽ ልረፍ እስቲ እንደ አባት ወደ ልጆቼ ወደ ቤተሰቦቼ ልመለስ ቢል ምን ይውጠናል? ማን ነው እሱን የሚተካው? ማን ነው ይህንን ሁሉ ውጥንቅጡ የወጣ ፖለቲካ የሚያቻችለው? ማን ነው እግዚአብሔር ለኢትዮጵያ ሲል ከኔ ዕድሜ ቀንሶ ይስጥህ በሚል ንግግሯ የብዙዎች መነጋገሪያ ሆና ሰንብታለች። በረከት በእርሻ ስራ ላይ የተሰማራች የብርታት ተምሳሌት የሆነች የኢትዮጵያ ሴት ባለሀብቶች ተምሳሌትና የስራ ዕድል ፈጣሪ ተደርጋ በብዙዎች ዘንድ ትወሰድ ስለነበረ የመታሰሯ ዜናም ይፋ ሲሆን ብዙዎችን አስገርሞ ነበር። እስሩ ይፋ በሆነበት ቅጽበት ታዲያ አንዳንዶች በረከት ገበሬዋ እስር ቤት የገባችው በሹፌሯ ምክንያት በተፈጠረ ቀላል ችግር ነው፣ በቅርቡ ትፈታለች የሚል ማረጋገጫ የሚመስል መረጃ ማህበራዊ ሚዲያ ላይ በስፋት ሲለቁ ተስተውለው ነበር። መሰረት ሚዲያ አገኘሁት ባለው መረጃ ግን ጉዳዩ ከሹፌርም ሆነ ከሌላ አካል ጋር የተገናኘ ሳይሆን ግለሰቧ በከባድ ዓመታትን በፈጀና ረጅም ሰንሰለት ባለው የማጭበርበር ድርጊት ተሳትፋለች በሚል ተጠርጥራ ነው የተያዘችው ይላል። ጉዳዩ ምን ይሆን? እንደ መረጃ ምንጩ ከሆነ ዋናው ጉዳይ የግብርና ምርቶችን የሚያመርተውና የሚያከፋፍለው ድርጅቷ ውስጥ ለበርካታ ሺህ ሰዎች በረከት ገበሬዋ የሸጠችው ሼር ሆኖ ተገኝቷል። በመጀመሪያ 45 ሰዎች ገደማ ከፍተኛ መጠን ያለው ብር ይዛ ተሰወረችብን በሚል የተጀመረ ምርመራ ነበር። በኋላ ሲጣራ ለማየት እንደተቻለው በሼር ሽያጭ ዙሪያ የወጡ ደንቦችን በመተላለፍ ጭምር 2 የሽርክና ውሎችን በማዘጋጀት ስትሸጥ ተገኝታለች የሚሉት የመንግስት ምንጮች ናቸው ይላል መሰረት ሚዲያ። በዚህ መሰረት በመጀመሪያው ምድብ 1 ሚሊዮን ብር፣ በሁለተኛ ምድብ 500 ሺህ ብር በስፋት ሲሸጥ መቆየቱ ታውቋል። 45 ሰዎች መጀመሪያዎቹ ሆኑ እንጂ ምናልባትም በመቶዎችና በሺዎች የሚቆጠሩ ግለሰቦች የድርጊቱ ሰለባ ሳይሆኑ እንዳልቀረም መረጃዎች ያሳያሉ። ይህም ከበርካታ 100 ሚሊዮኖች
እስከ ቢሊዮኖች በዚህ መልኩ በግለሰቧ ሳይሰበሰብ እንዳልቀረ ተገምቷል። ትናንትና በወጣ የዘሀበሻ የመረጃ ምንጭ ደግሞ የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተርን፣ የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን ጨምሮ በረከት ገበሬዋና ሌሎች ግለሰቦች በሀገር አቀፍ ደረጃ ለተፈጠረው የነዳጅ እጥረት ምክንያት በሆነ ከባድ የሙስናና የኮንትሮባንድ ወንጀል ተጠርጥረው ክስ ተመስርቶባቸዋል ተብሏል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ሙስና ጉዳዮች ወንጀል ችሎት መዝገቡን ተቀብሎ ማየት የጀመረ ሲሆን በአቃቤ ሕግ ክስ ላይ እንደተመለከተው ባለስልጣናቱ የፍርድ አሰጣጥ መመሪያን በመጣስ ከተከሳሽ ወይዘሮ በረከት ወርቁ ጋር በመመሳጠር ከ466 ሺህ ሊትር በላይ ነጭ ናፍጣ ያለምንም ሕጋዊ አግባብ እንድታገኝ አድርገዋል ይላል የዘሀበሻ የመረጃ ምንጭ። ተከሳሿ ወይዘሮ በረከት ወርቁ ከዚህ ቀደምም ለኢንቨስትመንት በሚል ሽፋን በጋምቤላ ክልል ዲማ ከተማ በወጣ የንግድ ፈቃድ ከ100 ሺህ ሊትር በላይ ነዳጅ በቀጥታ ከጅቡቲ በመውሰድ ምንም አይነት የነዳጅ ማከማቻ ወይም ዲፖ ሳይኖራት ከ100 ብር በሚበልጥ ዋጋ የተገዛውን ነዳጅ 1200 ብር አካባቢ ለወርቅ አምራቾች በህገወጥ መንገድ መሸጧ በክሱ ላይ በዝርዝር ቀርቧል ነው የተባለው። የእነዚህ ባለስልጣናትና ግለሰቧ ህገወጥ ድርጊት በመንግስት ሀብት ላይ ከፍተኛ ጉዳት ከማድረሱም በላይ ገበያው ላይ ለታየው የነዳጅ እጥረት ዋነኛ ምክንያት መሆኑን ክሱ ያስረዳል ይላል ዘሀበሻ። ይህንን ተከትሎ ታዲያ በረከት ወርቁም ያልተጠበቀ ምላሿን ሰጥታለች። ሀገሬ እኔ ላቤን አልነበረም የሰጠሁሽ፣ ይልቁንም ደሜን ነበር። ከሰለጠነና ከሀብታም ሀገር መጥቼ ድቅድቅ ያለ ጫካ ገባው፣ ዝቅ ብዬ ሰራው፣ ለሴቶች እህቶቼ ኩራት ሆንኩ ስትል ምላሽ ሰጥታለች። አክላም 3 ትምህርት ቤት ገንብቼ አቅመ ደካማ ህጻናትን አስተማርኩ፣ ምገባ ማዕከል በ55 ሚሊዮን ብር ገንብቼ አረጋውያንን ጦርኩ ትላለች። ሌሎችንም በዝርዝር ታስቀምጣለች። አሁን ግን እንዳልሰራ ከፈለግሽ ምናልባትም ከነሙሉ ክብሬ ወደ መጣሁበት ብትሸኝኝ ያለ ስሜ ስም ሰጠሽኝ፣ እኔን ረገምሽኝ። ከዚህ በፊት ብዙ ጀግኖች ብዙ የደከሙልሽ ውለታቸውን ስለበላሽ ረግመውሻል፣ ያለኔ በቂ ነው ትላለች። አሁን ነገሩ ውስብስብ እየሆነ የመጣ ይመስላል። ይቺ ሴት በብዙ ተደራራቢ ችግሮች እየተፈለገች እንደሆነ ነው እየወጡ ያሉ የመረጃ ምንጮች የሚያረጋግጡት። አንድ አፍታ ሚዲያ ገጹ ባሰፈረው መረጃ በረከት ገበሬዋ በወንጀል እየተፈለገች ነው የምትገኘው። እንደ መረጃ ምንጩ ከሆነ የፌዴራል ፖሊስ በረከት ወርቁ አደራ በረከት ገበሬዋን በወንጀል እየፈለጋት መሆኑን አረጋግጫለሁ ብሏል። የአፋልጉኝ ማስታወቂያ ወጥቶባታል። ፖሊስ በረከትን በምን ወንጀል እንደፈለጋት በአፋልጉኝ ማስታወቂያው ላይ የሰጠው ፍንጭ የለም። ይሁን እንጂ በቅርቡ ከእስር ቤት የተፈታችን በረከት ከህገወጥ የነዳጅ ዝውውር ጋር በተያያዘ መከሰሷን የተሰማው። በረከት የተከሰሰችበት ጉዳይ በኢንቨስትመንት ፈቃድ ሽፋን ህገወጥ የነዳጅ ዝውውር ላይ እጇ አለበት በሚል ነው ተብሏል። የተከበራችሁ ግሎባል ኒውስ ተከታታዮቻችን ቀጣይስ የጆሮአችን ምን ያሰማን ይሆን? በጋራ የምናየው ይሆናል። ቻናሉን ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ እንድትሆኑ እየጋበዝን ለዛሬ የያዝነው መረጃችን በዚህ እናጠቃልላለን። ሰናይ ምሽት።